አይደለሁም እና ጻፊልኝ እፈልሻለሁ። እሺ እናቴ። እና ብዙ ነገር ማራሽ ነገር በጣም ብዙ ነገር አለ። ከቻልሽ አውሪኝ፣ ካልቻልሽ ደግሞ አላስጨንቅሽም። በጣም እንደምወድሽ ግን አገኘሁሽ ዛሬ። እሺ እናቴ እግዚአብሔር ያክብርልኝ። በውስጥ አወራሻለሁ። እሺ ቲጂዬ። እሺ ምርጥ እንቅልፍ ነው የምተኛው። እሺ እኔ እናት ተኝልኝ በደንብ እመቤቴ። እኔ እናት ተኝልኝ። እሰይ ደስ ይላል። ነገ እናወራለን። ተስፋ አደርጋለሁ። እሺ እኔ ቆንጆ ነገ እናወራለን። እሺ አወራሻለሁ። በአካል እንዳገኘሁሽ ነው የተሰማኝ። የኔ ቆንጆ እንገናኛለን አንድ ቀን። በቃ ደስታ ምንም ሊያስወራኝ አልቻለም። የኔ እናት በጣም ነው ማመሰግንሽ። እግዚአብሔር ያክብርልኝ። በውስጥ እኔ እጽፍልሻለሁ። እሺ ሰላም ልሻለሁ። ከነኤልሲ ጋር እሺ እኔ እናት። እሺ ቲጂዬ እግዚአብሔር ያክብርልን። ቤሉዬ የሰው መውደድ እግዚአብሔር ይመስገን። በገንዘብ እኮ አይገዛም። በቃ ከእግዚአብሔር ነው የሰው መውደድ። በጣም በእውነት በጣም እያበረታታችሁ እዚህ ጋር አድናቆታችሁን ለሜሉ አበረታቱ፣ ጉልበት ሁኑ። መልካም መልካም ነገር ያላችሁን ሁሉ እንግዲህ አጠር 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 እያደረጋችሁ ለሌላውም ሰው እንትን ኦፖርቹኒቲ እንትን ለማለት። ጋቢዬ እንዴት አመሸሽ? ሀይ ኤልሲዬ እንዴት ናችሁ? ሜሉ ሁላችሁ ከላይም ከታችም ያላችሁ ሰላም ለእናንተ ይሁን ብያለሁ። በጣም ደስ የሚል ጊዜ ነበር። ከታች ሆኜ እየሰማሁኝ ነበር እና በጣም እኔ ብዙ ኤቭሪዴይ ነው የምማረው ነው ከሰው ላይፍ እና ሁላችሁንም በድጋሚ ከሜሉ ውጭ ማለት ነው ስላገኘኋችሁ ደስ ብሎኛል። ሜሉዬ አምፋን በጣም በጣም ነው ማደንቅሽ። ዩ አር አሜዚንግ። እኔ እንኳን ወደ ላይ የመጣሁት አንድ ጥያቄ ልጠይቅሽ ነው ሜሉዬ የመጣሁት ማለት ነው እና በጣም ከማደንቃቸው እንደገና ደግሞ ከምገረምባቸው ሰዎች መካከል ነሽ። ወይም ይሄ ፕላትፎርሙን ስላገኘው ሳይሆን አይምነት ግን በጣም ደግሞ ሁል ጊዜ ባገኝሽ ጠይቅሻለሁ ወይም ደግሞ እንደዚህ ሰክሰስፉል የሆኑ ወይም የራሳቸውን ቢዝነስ ስታብሊሽ ያደረጉ የሆነ ቦታ ላይ የደረሱ ሰዎችን መጠየቅ የምፈልገው አንድ ጥያቄ አለ። ሰክሰሳቸው ጋር ለመድረስ ኢዚ ሮድ እንዳልሆነ አውቃለሁ፣ ግን ማለት ነው እንዴት ነው አንዳንድ ጊዜ እንደዚህ አይነት ነገሮችን ይዘሽ ስትመጪ ሪጀክሽንን እንዴት ሃንድል አደረግሽው? አትችይም የሚለውን ድምፅ ወይም ደግሞ አይሆንም የሚለውን ድምፅ እንዴት አድርገሽ ሃንድል አደረግሽው ብዬ ነው አንቺን መጠየቅ የምፈልገው ማለት ነው። ጥሩ ጥያቄ ነው የጠየቅሽኝ ጋቢ። ምክንያቱም ሽቶ ከማምረቴ በፊት ሽቶ ቤት ልከፍት ነው ስለራሱ የዛሬ 7 ዓመት በጣም ብዙ ሰው ነበር የከለከለኝ እና በጣም ሌግዣሪ ነገር ነው እሱ በዓልን ወይ የሆነ ነገርን ጠብቆ የሚሰራ ስራ ነው ምናምን ነበር የሚሉኝ እና ትክክል እይታን ያየሽው። እሱን እንግዲህ ምንድነው በምንድነው የመለስኩት? አንደኛ በጣም የነገን ህልሜን ውስጤ በጣም አሳምነው ስለነበረ፣ ሌላው ደግሞ እግዚአብሔርን አስቀድም ስለነበረ በዛ እሰማቸዋለሁ፣ ግን ውስጤ ያላስገባውም ነበር ነገይን በመራመድ በራሴ ፌልም ባረግ ላርግ። ምክንያቱም እዛ ደረጃ ላይ ደርሼ ያሰብኩት ደረጃ ላይ ደርሼ ካልተሳካ ምትወከ እነሱ ያሉትም ቢሆን ብዬ ወደፊት ስለተራመድኩኝ ነው ይሄ ነገር እንዲሳካ የሆነው ማለት ነው። እና ትልቁ ነገር ደግሞ ከኔ ብርታት በላይ መድኃኒዓለም ረድቶኝ ነው። ምክንያቱም እኔ የትኛውንም ስራ ስጀምር ከመድኃኒዓለም ጋር አወራለሁ፣ ጸሎት አደርጋለሁ እና ከሰዎች ኦፍኮርስ ሰው ውስጥ ከሆነን ድረስ ሀሳብ ትቀበያለሽ። ይሄ ቢሆን ሀሳብ ትቀባበያለሽ። ግን አላማሽን እስካወቅሽ ድረስ የትኛውም ሰው መጥቶ አላማሽን ሊያደናቅፍብሽ አይገባም። ምክንያቱም የሁሉንም ሀሳብ ከሰማሽ በቃ አላማሽን አታውቂውም ማለት ነው በሰው ሀሳብ ከሄድሽ። ስለዚህ አላማሽ ሁሌ መቆም፣ ልክ ነኝ ብለሽ መራመድ። እነሱ ያላዩትን እይታ ነው አንቺ ያየሽው። አንቺ ያየሽውን ነገር እስከምትጨብጩ ድረስ ብዙ ውድቀቶች ቢኖሩም እየተነሳሽ እየወደቅሽ መሄድ። ከዛ በኋላ እግዚአብሔርም እንዲህ ስትበረቺ ደግሞ ያግዝሻል እና በዚህ ነው ያለፍኩት የሚቆጩ። እሺ ቤሉዬ ቴንኪዩ። አንድ ጥያቄ ልጨምርልሽ እና ለሌሎች ድልስ እኔ አንድ ስለ አንቺ አክቹዋሊ ሚቹዋል የሆነ ፍሬንድ አለን እና
ጊዜ የሚገርመኝ አንድ ነገር አለ። የምትጀምሪያቸው ወይም የምታረጊያቸው ነገሮች ከተለመዱ ነገሮች ውጭ ናቸው። ላይክ አሁን አንዳንድ ሰዎች የሆነ ነገር ቢከፍቱ ሌላው ያንን ሊደግም ይችላል እና አንቺ ደግሞ አሁን ደግሞ መጽሐፍ መጋዚን ይዘሽ መተሻል። እንደገና የራስሽ ፐርፊውም አለሽ እና ፓሽንሽ ብቻ ስለሆነ ነው ወይስ I want to do something different ያልተሰራበት አዲስ አይዲያ ብለሽ? እውነት ለመናገር ሁለቱንም ነው። አሁን የሽቶን ስታመጪው ከልጅነቴም ጀምሮ የምመኘው ነገር ነበረ የሽቶ እና የመጽሔቱ ግን ከልጅነቴ ጀምሮ ነው አልነበረም። አዲስ ነገር ውስጥ መፍጠር ሁሌ ይፈልጋል። እውነትሽን የተለመደ ነገር ባልሰራ ደስ ይለኛል እና አዳዲስ ነገሮችን ፈጥሮ ይዞ መምጣት መገኘት ውስጤ ያስደስተዋል። ልክ ነሽ፣ ጥሩ እይታ ነው ያየሽው። ሽቶ ግን የልጅነቴም ህልም ነበረ እና እንደ እግዚአብሔር ፍቃድ ሆኖ ደግሞ የመጀመሪያውም ሆንኩኝ ለኢትዮጵያ። ያ ነው እና ይህን ይመስላል የኔ ቆንጆ ጋብዬ። ካልተመለሰ አሁንም በደንብ አብራራልሻለሁ። ተመልሶልኛል፣ በደንብ ተመልሶልኛል። በጣም ነው ስላገኘሁሽ በጣም ነው ደስ ያለኝ እንደዚህ ማለት ነው እና ተባረኬ። I hope I'm gonna see more of you ብዬ አስባለሁ እና እግዚአብሔር እንዲያሳካልሽ መሄድ ባለብሽ መንገዶች ሁሉ ደግሞ እንድትሄጂ ጸሎቴ ምኞቴ ነው። ኤልሲዬ በጣም ነው ማመሰግንሽ በድጋሜ ስላየሁሽ ማለት ነው፣ ስለተገናኘን ብዙ ነገር ነው ከአንቺ